እግዚአብሔር የተወደዳችሁ በዓለም ዙሪያ የምትከታተሉ የጌታ ቤተሰቦች ሰላም ለእናንተ ይሁን። እንዳታሳልፉ ጌታ ኢየሱስ ይባርካችሁ። አንድ ነገር ልንገራችሁ፣ አይታችሁ ትመለሳላችሁ። በጌታ ፍቅር ይዣችኋለሁ። አማኝ ነኝ ያላችሁ ሰዎች፣ ጴንጤ ነኝ አገልጋይ ነኝ ያላችሁ ሰዎች ሁላችሁም በጌታ ፍቅር አታሳልፉ፣ አይታችሁ ተመለሱ። እና ይህንን የእግዚአብሔርን ቤት መስጠት እንኳን ባትችሉ በጌታ ፍቅር ጠይቃችኋለሁ። ለ10 ሰው ለ20 ሰው ሼር እንድታደርጉ በጌታ ፍቅር ጠይቃችኋለሁ። እና አይታችሁ ተመለሱ። ይህን ቸርቹን ነው ጦሳን አንጀትረ ጦሳ ሰቶ ሀኢታ እንተነ በሲዩጋ በኢቴ እንዳታሳልፉ ሀጋ አቶፕቴ ጦሳ ኬታ ኦታናሲ ኔሲ ወልቀይ ጠይኮ ወልቀይ ዲዮጋስ ሼራ ቢያንስ ለተሙ አሳሲ ቢያን ላተሙ አሳሲ ሼራ ሀጋ ሀራቱ ሲጋታ ጦሳይ ነባዮ መላመዳና ንባባ ግዱስም ጦሲ ዲያባ ኮንተና ጦሳ ኦታይደሽን ጦሳ ከየጥሽን ጦሳ ነከታ ከየጠና ስለዚህ እንደ በወላይተኛ እንደነገርኳቸው ይሄንን ቤትን እግዚአብሔርን ቤት ናችሁ አይታችሁ ትመለሳላችሁ። አንዴ አይተን እንመለስ። ሰላም ደግሞ ሸዋም ያስፈልገናል። የምትገኙ ጌታ የእግዚአብሔር ቤተሰብ ልጆች እንዴት ናችሁ? ሁሉ ሰላም ነው? ሲሚንቶም ያስፈልጋል። ጌታ ኢየሱስ ይባርካችሁ። ዘር እንዲዘሩ እግዚአብሔርን ቤት እንዲሰሩ መጥቼ ነው። ጌታ ፍቅር ጠይቃችኋለሁ። እግዚአብሔርን ቤት ሲሰራ እናንተ የሆነ አገልጋይ ፕሮፌት ይባላል ዋጋ እንደሚያስከፍል ለምልሙ የምታውቁ ሰዎች ታውቃላችሁ። አብስቶ ይባርካችሁ የሆናችሁ ሰዎች አሁን ይሄን ቤት እየተሰራ 1 ዓመት ሆኗል። ይኸው ተመልከቱ። ይህን ቪዲዮም በዚህ በኩልም ያለውን ተመልከቱ እና እግዚአብሔርን ቤት እንዲሰሩኝ በጌታ ፍቅር አበረታታችኋለሁኝ ወይም እጠይቃችኋለሁኝ። ያለው ደረጃ አሁን ይሄ ነው። አግዙ። እግዚአብሔርን ቤት አብራችሁ ስሩ። ፕሮፌት አክሊሉ እባላለሁኝ። እንግዲሁስ የእግዚአብሔር ቤት ነው። ገጠር ከተማ ነው ያለው እንደሚታዩት። አሁን የሚያስፈልገው አንድ ድንጋይ አሸዋ፣ አንድ ሲኖና አንድ ደግሞ